ጫፍ ላይ ስትደርስ ወቀድ ዓሰይተ ቀብሉ አንተ ከዛ በፊት አጥፊ ሆነ አማጭ ሆነ ወኩንተ ሚነል ሙፍሲዲን እንደዚሁ ምድርን ከሚያበላሹት ሆነ አሁን ነው እንዴ? በጭራሽ አለው። አሁንማ ተቀባይነት የለውም። ፈልየውመ እንደውም ዛሬ አለው ኑነጂከ ቢበደኒከ ያንተን በደንህን ጀናዛህን ማለት ነው ሰውነትህን እናወጣዋለን ሊመን ኸልፈከ ከአንተ በስተፊት ከአንተ በኋላ ለሚመጡት አያ ምን ሲሆን አየተን ምልክት ተአምር ሲሆን ለምን አነ ረቡኩም ልአላ ታላቁ ጌታችሁ ነኝ ሲል ነበረ ፊርዓውንና ራሱን እንኳን ማዳን አቃተው ጌታ የሆነ ሰው እንዴት ሊሞት ቻለ? እንዴት ራሱን እንኳን መቆጣጠር ሊያድል እንዴት አልቻለም? ለሌሎች ትምህርት እንዲሆን ተአምር ምልክት እንዲሆን እናደርግሃለን ያንተን በደንህን እናውጣዋለን ወኢነ ከሲረን ሚነ ናሲ አን አያቲና ለጋፊሉን ከሰዎች በአብዛኞቻቸው ከኛ ተአምር ምልክቶች የዘነጉ ናቸው አለ። ስለዚህም ተውባ አንድ ሰው ሰላት ማይሰግድም ከሆነ አላህ ይጠብቀን። እቴ ሂጃብ ልበሽ ሲባል አይ አሁን ዘመኑ ደግሞ መጣ በቃ ዋናው ልብ ነው ልብ ልብማ ልብ ነው። አላህ እኮ ልብህን ያየዋል። ኢነላህ ላ የንዙሩ ኢላ ሱወሪኩም ወአምዋሊኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም ነው። አላህ ልብህንም ስራህንም ነው የሚመለከተው። ልብ ሲያምን እላይ ይስተካከላል። ልብ ስላላመነ ነው ሰላቱን የሚተወው። ልብ ስላላመነ ነው ሂጃባው የምትተወው። ልብ ስላላመነ ነው የአላህን ትእዛዝ እንደፈለገ የሚያደርገው። ልብማ ቢያምን ኖሮ ልብ ቢስተካከል ሁሉም ነገር ይስተካከል ነበር። ልብማ የነገሮች ሁሉ መሰረት ናት። እሷ ስላልተስተካከለች ነው ኢዛ ሰላሐት ሰላሐል ጀሰዱ ኩሉ ብለዋል። እሷ ካማረች ሌላ ሰውነት ያምራል። ወኢዛ ፈሰደት እሷ ከተበላሸችም እንደዛው የሰውነት አካል ይበላሻል። ስለዚህም ተውባ ማድረግ በመጨረሻ ሰዓት አሁን ተወብቻለሁ ቢል አንድ ሰው ምን ይለው ተቀባይነት የለውም። መቼ ገርገራ ላይ ጣረሞት ላይ ሲሆን ጀነት ጀሃነምን ይመለከታል። ልክ እንደ ቴሌቪዥን መስኮት አሁን መልካም ብትሆን ኖሮ እዚህ ነበረ መጥፎ ስለሆንክ እዚህ ይባላል። ያ ሰዓት ሲመለከት ምን ሲል አሁን አምኛለሁ ቢል የዛኔ ዋጋ የለውም ነው። አላህ ሀቲማችንን አላህ ያሳምርልን። ቀጣዩ ሐዲስ ይሄ ግልጽ ነው አይደለ? ግልጽ ነው። ስለ ተውባ በዳዕዋውም በምኑም የሰማችሁት ነው። ሀያኛው ሐዲስ ወአን ሪዝን ኢብን ሁበይሽን አፍወን ወአን ሪዝን ኢብን ሁበይሽን ሪዝ ኢብን ሁበይሽ የሚባል ተዓብይ ነው። ቃለ አለ አተይቱ ሰፍዋን ኢብኑ አሳል ሰፍዋን ኢብኑ አሳል የሚባለው ታላቁ ሰሓባ ጋር መጣ። ሰፍዋን ኢብኑ አሳል ማለት በጣም ሰሓባ ትልቅ ሰሓባ ነው። ሰፍዋን ኢብኑ አሳል ረዲየላሁ አንሁ እሱ ዘንድ መጣ። አላህ ስራ እንደደለት አስአልሁ አተይቱ መጣው እያለ ነው። ማን አሁን የሚናገረው ማን ነው? ሪዝ ነው። ወደ ሰፍዋን ኢብኑ አሳል መጣውና አስአልሁ ልጠይቀው ስለምን አኒል መስሒ ስለማበስ አላ ሁፈይኒ በሁፎች ላይ በካልሲ ላይ በለው አሁን ደግሞ ሁፍ የሚባሉት ደግሞ በቆዳ ምናምን ተሰርቶም ይለበሳል አይደለ? በሱ ሊሆን ይችላል፣ ብቻ በካልሲም ሊሆን ይችላል። በምንም ስለሚታበስ ነገር ልጠይቀው መጣው። ፈቃለ ማጃአ ቢከ ያ ሪዙ አንተ ሪዝ ወይ ምን አመጣህ እዚህ አለው። ማጃአ ቢከ እዚህ አመጣህ ምንድን ነው? ያ ሪዙ አንተ ሪዝ ወይ አለው። ማን? ሰፍዋን ነው የሚለው። ፈቁልቱ መጣውን ኢብቲጋኡ ልዕልሚ እውቀትን ፍለጋ መጣው እውቀት ፈልጌ ነው ሲለው፣ ፈቃለ መጀመሪያ ምን አለው? ኢነል መላኢከተ መላእክቶች እኮ ተደው አጅኒሐተሃ ክንፎቻቸውን ያኖራሉ ያስቀምጣሉ፣ ሊጣሊብ ልዕልሚ ለእውቀት ፈላጊ ሪደን በመውደድ ቢማ የጥልቡ በሚፈልገው ነገር በመውደድ በመደሰት ክንፋቸውን ዝቅ ያረጋሉ ያስቀምጣሉ። ፈቁልቱ አልኩኝ ይላል። ማን? አሁን ደግሞ ሪዝ ነው የሚለው። ኢነሁ ነገሩ ቀድ ሐከ ፊ ሰድሪ በልቤ ላይ ይመላለሳል። አልመስሁ አለል ሁፈይኒ በሁፎች ላይ በካልሲ ላይ በሁለቱ ካልሲዎች ላይ ማበስ ወይ በጫማ በለው ወይም ይሄ ቆዳ እንትኖች አሉ ማበስ። በዚህ ጉዳይ ላይ እኔ ቀልቤ ላይ ይመላለሳል። ባደል ጋኢቲ ወልበውሊ ከአይነ ምድርና ከዚሁ ከሽንት በኋላ ማለት አንድ ሰው አይነ ምድር ካደረገ ሽንትም ከሸና በኋላ ማበስ ይቻላል እንዴ የሚለው ነገር ውስጤ ላይ ይመላለሳል አለው። ወኩንተ አንተ ደግሞ ነህ ይለዋል። ሪዝ ነው ለማን? ለሰፍዋን ማለት ነው። ወኩንተ ነበርክ እምረአን ሰውነህ ሚን አስሓብ ነቢይ ሰለላሁ ዐለይሂ ወሰለም ከነቢዩ ዐለይሂ ሰላቱ ወሰላም ባልደረቦች ደግሞ ነህ አንተ
ስለዚህም ይህን ጉዳይ ደግሞ ምን አለ አንተ ዘንድ መልስ ይኖራል ነው። ፈጂእቱ አስአሉከ መጣው ልጠይቅህ ሀል ሰሚዕተሁ የዝኩሩ ፊ ዛሊከ ሸይአን ሀል ሰሚዕተሁ ሰምታችኋል የዝኩሩ ሲያወሱ ፊ ዛሊከ በዚህ ጉዳይ በምን በካልሲ ላይ ማበስን በኹፍ ላይ ማበስን አንዳች ነገር ሸይአን ማለት አንዳች ነገር ሲሉ ሰምተሃል? የዚህን ህግ ሁክም ሲናገሩ ሰምተሃል አለው። ቃለ ነዓም አዎን አለ። ካነ ያእሙሩና ያዙን ነበረ ኢዛ ኩና ሰፍረን ሲል እዚች ጋ ጀም ሙሳፊር ነው። አልሙሳፊር ማለት ነው። ሰፍረን ሲል ጀሚው ምንድን ነው? ሳፊር ነው። ሙሳፊር ማለት ነው። እኛ መንገድ ላይ ነበርን ጊዜ በሰፈር ላይ አው ሙሳፊሪን አለው ጊዜ ወይም ደግሞ ሙሳፊር በነበርን ሰዓት ሙሳፊር ማለት ከመንገድ ስንወጣ ከሀገራችን ወጥተን ሌላ ክልል ስንሄድ መንገደኛ ስንሆን አላ ነንዚዓ ላና እንዳናወልቅ አላ ነንዚዓ እንዳናወልቅ ኺፋፈና ምን ኩፋዎቻችንን ይሄ ካልሲዎቻችንን በለው ሰላሰተ አያሚን 3 ቀናትን ወለያሊህነ እንደዚሁም 3 ሌሊቶችን 3 ቀናት ከነሌሊታቸው ላናወልቅ ያዙን ነበረ። ኢላ ሚን ጀናበቲን ከጀናባ ሲቀር ጀናባ ከሆነ ግን ጀናባ ደግሞ ምንድን ነው? ሙሉ ትጥበት ነው አይደል? ሙሉ ትጥበት ስትታጠብ እግርህ ውሃ ሊነካው ይገባል። ከጀናባ በስተቀር በሌላው ጉዳይ ላይ 3 ሌሊቶችን ከ3 ቀን ላይ ላናወልቅ ያዙን ነበረ አለ። ኢላ ሚን ጀናበቲን አለ። ኢላ ሚን ጀናብ ላኪን ነገር ግን ሚን ጋኢጢን ወበውሊን ወነውሚን ላኪን ነገር ግን ሚን ጋኢጢን ከአይነ ምድር ወበውሊን ከአይነ ምድር ግልጽ ነው አይደል? ህፃናት ልጆች አላችሁ ከአይነ ምድር ካካ ማለት ነው። አዎ በውል ደግሞ ዋሽንት ማለት ነው። እንዲገባችሁ ነው እንጂ አይነ ምድር የታወቀ ነው። ወነውሚን እንደዚሁም በእንቅልፍ በሰዓት ሆነን ግን እንዳናወልቀው ማለት ነው። ፈቁልቱ አልኩታል። አሁን ይህ መልስ ተመለሰለት። ፈቁልቱ አልኩት ሀል ሰሚዕተሁ የዝኩሩ ፊል ሀዋ ሸይአን ሀል ሰሚዕተሁ ሰምታቸዋል? የዝኩሩ ሲያወሱ ፊል ሀዋ ሀዋይል ሁብ ማለት ነው። ማለት ስለ ዝንባሌ ስለ ውዴታ ሲያነሱ ሰምታቸዋል? ሸይአን አንዳች ነገር። ቃለ ነዓም አሁን ሰምቻለሁ አላቸው። ኩና ማዓ ረሱሊላህ ሰለላሁ ዐለይሂ ወሰለም ከነቢዩ ዐለይሂ ሰላቱ ወሰላም ዘንድ ነበርን ፊ ሰፈር በመንገድ ላይ ፈበይነማ ነሕኑ ዐንደሁ እኛ እሱ ዘንድ በነበርን ጊዜ ኢዝናዳሁ ጠራቸው አዕራቢዩን አዕራቢይ ማለት የገጠር ሰው ነው። ቢሰውቲን ለሁ በራሱ በሆነ ድምፅ ማለት ነው። በድምፅ ጠራቸው። ጃህወሪዩን ማለት ደግሞ ይሄ በጣም ከፍ ባለ ድምፅ ማለት ነው። ጠራቸው ያ ሙሐመድ እያለ ማለት ነው። በጭወት ያው የክፍለ ሀገር ልጆች ናቸውና አንተ ሙሐመድ ወይ ብሎ ጠራ አለ። እየተናገረ ነው ረሱል ዓለይሂ ሰላቱ ወሰላም። ይህን ልክ በዚህ መልኩ ሲጠራቸው ፈአጃበሁ መልስ ሰጡት። ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ነሕወን ሚን ሰውቲ ልክ በሱ አምሳያ ድምፅ ማለት ነው። ሀኡም ይኸው እዚሁ ነኝ ና እንደማለት ማለት ነው። ሀኡም ማለት ና ይኸው እዚህ ነኝ ሁዝ እንደማለት ነው። ና ይኸው እዚህ ነኝ እዚህ ነው ያለሁት ብለው እሳቸውም ድምፃቸውን ከፍ አድርገው እሱ እንደጠራቸው መልስ ሰጡት ይላል። ፈቁልቱ ለሁ ፈቁልቱ አልኩት። አሁን ሰፍዋን ነው የሚለው። ፈቁልቱ አልኩ ለሁ ለሱ ለማን ለዚህ አዕራቢ ወይ ሀከ ወዮለት ወዮልህ እግዱድ ሚን ሰውቲከ ድምፅህን ከድምፅህ ዝቅ አድርግ። ፈኢነከ ዒንደ ነቢይ ሰለላሁ ዐለይሂ ወሰለም አንተ እኮ ነቢዩ ዐለይሂ ሰላቱ ወሰላም ዘንድ ነህ። ወቀድ ኑሒተ አን ሃዛ ከዚህ እኮ ተከልክለሃል። ያ አዩሀ ለዚነ አመኑ ላ ተርፈዑ አስዋተኩም ፈውቀ ሰውቲ ነቢይ አይደል? እናንተ ያመናችሁ ሰዎች ወይ ድምፆቻችሁን ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልክተኛ ዘንድ ምን አታድርጉ? ከፍ አታድርጉ። ልክ ሌላውን እንደምትጠሩትም እንዳትጠሩትም ብሎ አላህ አደብ አስይዟልና ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ነህ ድምፅህን ዘቅ አድርግ ብሎ አለው። ይሄ አዕራቢይ ነውና አንሃዛ ከዚህ ተከልክለሃል ሲለው ፈቃለ ወላሂ ላ አግዱድ በአላህ የሆነብኝ ዝቅ አላደርግም አለ። ያላወቀ ሰው እንግዲህ ብዙ እንትን ይላል። ወላሂ ላ አግዱድ እኔ በአላህ የሆነብኝ ዝቅማ አላረግም አለ። ቃለ አልዓረቢዩ አዕራቢዩ ቀጠለ አልመርኡ ሰውየው ዩሒቡ ልቀውመ
የሆኑ ህዝቦችን ይወዳል። ወለም መልሐቅ ቢሂም እነሱ ላይ ግን አይደርስም ማለት ይወዳቸዋል። ስራው ግን የነሱ ጋር የደረሰ አይደለም፣ እንደነሱ አይደለም፣ ግን ይወዳቸዋል። ይሄ ጉዳይ ነው ብሎ ሊጠይቃቸው የመጣው ይሄ ጉዳይ አሁን ምን ብለዋል ብሎታል? ሪዝ ምን ብሎታል? እንደው ስለ ውዴታ ሲጠይቁ ሲያነሱ ሰምተሃል ብሎ ጠይቆታል አይደል? አዎ ሰምቻለሁ። አንድ አረቢ መጥቶ ድምፁን ከፍ አድርጎ ጠራቸው። ነብዩም በዛ መልስ መለሱ። እኔ ደግሞ ድምፅን ዝቅ አድርገ ረሱል ሰለላሁ ዐለይሂ ወሰለም ዘንድ ነህ ስለው ኧረ አላደርግም ወላሂ ብሎ በዚህ ማለልኝ። ከዛም ቀጠለ አረቢዩ አልመርኡ ዩሂቡል ቀውመ ወለም የልሐቁ ቢሂ እነሱ ዘንድ አልደረሰም፣ ግን ሰው አንድ ሰው ሰዎችን ይወዳል። ይሄ ሰው እንዴት ነው ብሎ ሲላቸው ቃለ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልክተኛ አሉት አልመርኡ ሰውየው መዓ መን አሐበ የውም አልቅያማ አልመርኡ ሰውየው መዓ ጋር ነው፣ መን አሐበ ከወደደው ጋር ነው፣ የውም አልቅያማ የቅያማ ቀን ከወደደው ጋር ነው። ረሱሉን ወዳል ከረሱል ሰለላሁ ዐለይሂ ወሰለም ዘንድ ነህ። አቡበከርን ወዳል ከአቡበከር ጋር ነህ። አማኞችን፣ ሷሊሆችን፣ ደጋጎችን፣ ዑለማዎችን ወዳል ከነሱ ጋር ነህ። አርቲስት ወዳል ከአርቲስት ጋር ነህ። ዘፋኝ ወዳሃል ከዘፋኝ ጋር ነህ። ግልጽ ነው አይደል? አልመርኡ ማአ መን አሐብ ነው፣ ሰውየው ከወደደው ጋር ነው። የውም አልቅያማ የቅያማ ቀን ፈማ ዛለ አልተወገዱም ዩሐዲሱና ሲያወሩን ሲነግሩን ሐታ ዘከረ እስከሚያወሱ ጊዜ ድረስ ባበን አንድን በር ሚነል መግሪቢ ከምዕራብ በኩል መሲረቱ አርዲሂ ይሄ አርዲሂ ማለት የአግድሙ የሚያስኬድ ነው። አው ወይንም ደግሞ የሲሩ ራኪቡ ጋላቢ ይጓዛል ፊ አርዲሂ በዚሁ በአግድሙ ላይ 40 አው 70 ዓመት 40 ወይም 70 ዓመት ያውራል ይሄዳል። ምንድን ነው ያ በር አለ በምዕራብ በኩል በር አለ። አሁን ርዕሳችን እዚህ ጋር ነው የመጣው፣ ስለ ተውባ ሊያነሱ ነው። በምዕራብ በኩል አንድ በር አለ አሉ። ያ በር አግድሙ ሰዎች የሚሄዱበት ርዝመቱ አንድ ሰው ጋላቢ የሆነ ሰው ሲሄድ በፈረሱ ላይ 40 አው 70 ዓማ 70 ዓመት ወይም 40 ዓመት ምን ይላል ያስኬዳል አሉ። ቃለ ሱፊያን አለ አሐዱ ሩዋቲ ይህንን ከዘገቡት ካወሩት አንደኛው ነው። ቂበለ ሻሚ በሻም በኩል ያለ ነው። አዎ መዲና ከሆነ ለመዲና ሻም የሚባለው አካባቢ ለመዲና በኩል በምዕራብ በኩል ነው። ቂበለ ሻሚ በሻም በኩል ነው። ኸለቀሁ ላሁ ተዓላ አላህ ስብሓነሁ ወተዓላ ፈጥሮታል። የውመ ኸለቀ ሰማዋት ወልአርደ ሰማያትና ምድርን በፈጠረ ጊዜ መፍቱሓን የተከፈተ አድርጎ ሊተውበቲ ለተውባ የተከፈተ አድርጎ ፈጥሮታል። ላ ዩግለቁ አይዘጋም ያበር ሐታ ተጥሉዐ ሸምሱ ሚንሁ ፀሐይ ከሱ እስክትወጣ ድረስ ማለት ነው። ከምዕራብ በኩል በተባለው ቦታ እስክትወጣ ድረስ ያበር አይዘጋም። ረዋሁ ትርሚዚ ዘግቦታል። ወገይሪሂ ከሱ ውጭ ያሉትም ወቃለ ብሏል ሐዲሱን ሐሰኑ ሰሂህ ሐዲሱ ሐሰኑ ሰሂህ ነው ብለውታል። ይሄ ሐዲስ እንግዲህ ብዙ ቁም ነገሮች ብዙ ነገሮች የያዘ ሐዲስ ነው። የመጀመሪያው እንግዲህ ስለ አህካም ጉዳይ ማበስ የሚባለው ነገር በካልሲ ላይ ማበስ የሚባለውን ነገር መጥቷል። ይህ እንግዲህ ጥያቄ አንድ ሰው ለመጠየቅ ሲፈልግ ፈስአሉ አህለ ዚክሪ ኢንኩንቱም ላ ተዕለሙን ነው። የማታውቁ እንደሆነ የሚያውቁ ሰዎችን ጠይቁ ነው። ለሚጠይቅ ሰው ደግሞ እውቀትን ፈልጌ ነው ሲል ሰፍዋን ምንድን ያለው መላእክቶች እኮ እውቀት ለሚፈልግ ሰው ክንፋቸውን ዝቅ ያደርጋሉ ምን ይላሉ ሲል ያ ሰው ተደስቶ ነቢ ስ ስለም እንዲህ ብለዋሉ ብሎ የመጠየቅ ፍላጎቱ እንዲጨምር አደረገው። ከዛ ብዙ ጥያቄዎችን ጠየቅ። አያቸው በመጣበት የሆነች ነገር ከሩቅ ቦታ ነው የመጣው መጥቶ ሊጠይቁ የፈለገው። ሰሃቦች እንደዛ ነበሩ፣ ቀደምቶች እንደዛ ነበሩ። የሆነ ጉዳይ ከሆነ የአንድ ወር መንገድ ለምን አያስኬድም? ጃቢር ብን አብድላህ ረዲየላሁ ዐንሁ ታላቁ ሰሃቢይ ነው። የአንድ ወር መንገድ ወደ አብዱላህ ብን ኡነይስ የአንድ ወር መንገድ ይሄን ነበረ። ወይ በፈረስ ነው ወይ በግመል ነው ወይ በበቅሎ ነው። እንዳውኑ በመኪና በምን አይደለም፣ በዛ ይሄን ነበር። አንድች ሐዲስ ለመስማት እኛ ጋር ስንት ሐዲስ ሰማል። እና የሆነ ነገር ከሆነ ለመጠየቅ ወደ ኋላ አይሉም ነበር። ስለዚህ እዚህ ሐዲስ የሚያስተምረን ያላወቅከውን ነገር መጠየቅ እንዳለብህ ያስተምራል። የሚጠየቀውም ሰው ደግሞ ያን ሰው ደግሞ እንዲጠይቅ መጋበዝ፣ እንደዚህማ ደረጃ እንዲህ ያለው አለ። ከዛ በኋላ እሱ ዘንድ የሚመላለሰው ነው አይደል? ኢነሁ ቀድ ሐከ ፊ ሰድሪ አለ። ልቤ ላይ የሚመላለስ ጉዳይ አለ። በምን ጉዳይ? አልመስሑ አላል ኹፈይን በኹፎች ላይ ማበስ ባዕደል ጋኢጥ ወልበውል። አሁን እሱ ምንድን ነው የተረዳው? አንድ ሰው ሁፍ ውዱ አደረገው። መጀመሪያ ሊታበስ የሚችለው ልብ በል ውዱ አድርገዋል። ሙሉ ውዱ ማለት ወደ እጅ ትታጠባለህ፣ ከዛስ አፍንጫ ላይ ትስባለህ፣ ታውጣለህ። እስቲንሻቅና መድመዳ የሚባለው በአንድ ላይ ነው። አንድ ላይ ውሃ ታደርጋለህ፣ ለአፍም ለአፍንጫም፣ ሶስቴም አንዴም ይቻላል።
ታደርጋለህ፣ ታወጣለህ። ከዛ ፊትህን ትታጠባለህ፣ እጅህን እስከ ክርነህ ቀኙንም ግራው ማለት ነው። ከዛ ውሃ ታደርጋለህ፣ ታፈሳለህ፣ ታብሳለህ፣ ትመልሰዋለህ፣ ጆሮውን ታብሳለህ፣ እግርህን እስከ ቁርጭምጭሚትህ ትታጠባለህ፣ ቀኙንም ግራውን ሙሉ ውዴ ነው። ከዛ በኋላ ምን ለበስክ? ካልሲ ለበስክ፣ ሁፍ ለበስክ። ከዛ ከለበስክ በኋላ አሁን ሪዝ ምንድን ነው የመሰለው እንዲህ ተደርጎ ተለብሷል። ከተለበሰ በኋላ ማበስ እንደሚቻል አለ እውቀቱ። እሱ ግን የተጠራጠረው ምንድን ነው? ልክ ለበስ አይደል፣ ሽንት ቤት ገባ፣ አይነ ምድርም ሆነ ዋሽንት ምንሸና ከዛ በኋላ ውዱ አደረግ፣ ሌላ ሰውነትን ሙሉ የት ደረስ? እግር ጋር ድረስ። እግር ጋር ስትደርስ የለበስከውን አላወለክም ካልሲ እሱ ላይ ማበስ፣ በቀኝም በግራ ያሉ ማበስ ከሽንት ቤት በኋላ ይቻላል አይቻልም የሚለው ነገር ላይ ቀልቡ ላይ ምን ሆነ? ተመላለሰበት። አሁን ግልጽ ነው። ይሄንን ጥያቄ ውስጥ የተመላለሰበትን ነገር ለማጥራት የነቢዩ ሰለላሁ ዐለይሂ ወሰለም ሰሐቢይ ነበረ፣ ከነቢዩ ጋር የወሰደ እሳቸው ጋር ቁጭ ብሎ የተማረን። ዛሬ ላይ ሐዲስን አትቀበል የሚሉ ሰዎች ይሄን እንትኖችን አህካም ህጋቶችን እንዴት አድርጎ ሊተገብሩት ነው? ከሰሐባ ካልተማረ፣ ከታዕቢዮች ካልተማረ፣ ከዑለማዎች አንሶ ካልተማረ በስሜቱ በፍላጎቱ በማንበብ ብቻ እረዳለሁ ማለት ውድቀት ነው። አይሆንም። ልፋት ድካም ይፈልጋል። ዑለማዎች ጋር ቁጭ ብሎ መማር መቅራት፣ ተፍሲርን በደንብ እንትን ማለት ይፈልጋል። ዝም ብሎ ተነስቶ በራስ አስተሳሰብ ዲን እኮ በራእይ አይደለም። በራእይማ ቢሆን ኖሮ አልይ አሉ እኮ የሚታበሰው ነገር ያው ስለማበስ ነው አይደል? ቆሻሻ ያለው ከታች ነው አይደል? ከታች እናድርገውን ነበረ። ከታች ግን በራእይ አይደለም። ለምን? በአላህ ትእዛዝ በነብዩ ሰለላሁ ዐለይሂ ወሰለም አስተምሮ ነው መሆን ያለበት። ስለዚህ ይህን ነገር ጠየቀ። አዎ ይህን ሰምቻለሁ ነቢዩ ሰለላሁ ዐለይሂ ወሰለም ለእኛም ጭምር እንዲሆን መንገደኛ ስትሆን መንገድ ላይ መሸቃ አለ፣ ድካም አለ አይደል? 3 ቀን 3 ሌሊት ምን አሁን እንዳልኩ ነው። መጀመሪያ ውዱእ አድርገህ ለብሰዋል። 3 ቀን 3 ሌሊት ሽንት ቤት ብትገባ ምንድን ማውለቅ ብቻ የለብህም ነው። ሳታወልቆ 3 ቀን 3 ሌሊት ማበስ ትችላለህ። ለማን? ለመንገደኛ ሙሳፊር ለሆነ ሰው። ሙሳፊር ማለት ከሀገሩ ለወጣ ሰው ማለት ነው። እዚህ ሙቂም የሆነ ሀገሩ ላይ የሚኖር ሰው ደግሞ 1 ቀን 1 ሌሊት ገባ 24 ሰዓት ማለት ነው። ለ24 ሰዓት ምን ማድረግ ስላለህ ማበስ ትችላለህ። ውዱእ አድርገህ ከለበስከው ሙሉ ውዱእ አድርገህ ከለበስከው በኋላ ሽንት ቤት ብትገባ ምን ብትልም ችግር የለውም። ያን እያበስክ መጠቀም ትችላለህ። ሌላ ሰውነትን ውዱእ ካደረግክ በኋላ ካጠብክ በኋላ ጀናባ ከተከሰተ፣ ሴቶች የወር አበባ ከመጣ ወይም የወለድ ደም ከተከሰተ ግን ያ ትልቁ መታጠብ ስለሆነ ሐደሱል አክበር ስለሆነ ምን ይሆናል? ካልሲ ይወለቅና ሙሉ ሰውነቱ ካልሲ ይወለቃል። ሰውነት ጀናባ ትጥበት ላይ ሁሉም ሰውነት አካል ውሃ መንካት አለበት። ያንን ትታጠባለህ ማለት ነው። ጀናባ ካልተከሰተ ግን መንገደኛው ነገር 3 ቀን 3 ሌሊት አለው። ሙቂም አገሩ ላይ ነዋሪ ከሆነ አንተ እዚህ ኮንክ 1 ቀን 24 ሰዓት ማለት ነው። ምን ማድረግ ስላለህ? በማበስ መጠቀም ትችላለህ። ግልጽ ነው አይደል? ይህን ህግ አስተማረን። ከዛ በኋላ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም እንደው ስለ ዝንባሌ የተናገረው ነገር አለ የሰማኸው ነገር አለ ሲል፣ አዎ አንድ አዕራቢይ መጣ። አዕራቢይ እንግዲህ ሲመጣ ያላወቀን ሰው ምን ማስተማር ነው የሚያስፈልገው? አደብ ማስተማር። ዑለማዩ ዘንድ ሲገባ ስጠይቅ ረጋ ብለህ መጠየቅ እንዳለብህ አደብን። ሐዲሱ ጅብሪል ተምረናል አይደል? ፈአስነደ ሩክበተይሂ ኢላ ሩክበተይሂ አይደል? ጉልበቱን ከጉልበታቸው ጋር አስጠጋ ይላል አይደል? አደብ ነው እኮ ጅብሪል አደብ እያስተማረ ነው። ሰው መስሎ መጥቶ ነው የጠየቀው። ያንን ተምረንበታል ማለት ነው። ስለዚህ ዑለማ ጋር ስትደርስ ድምፅን ዝቅ ማድረግ፣ ዝቅ አድርግ። ጥያቄ ስትጠይቅ በአግባቡ መጠየቅ አለብህ። በመበሳጨት በመጮህ መሆን የለብህም። ሰፍዋን ይሄ አረብይ ነው የክፍለ ሀገር ሰው ነውና ብዙ ነገር ስላላወቀ ምን አደረገ? ረሱልን ጭምር ያ ረሱል አላህ ብሎ አይደለም ያ ነቢይ አላህ አንተ የአላህ ነቢይ አይደለም። እናንተ አንዳችሁን ከአንዳችሁ ልክ እንደሚጠራው እንዳጠሩ የአላህ ነቢይ ነው ያለው አላህ። ስትጠራ ነቢዩን በምንድን ነው? ሀታ ነቢዩን እኮ አላህ በክብር ነው የጠራቸው። ያ አዩሃን ነቢይ ያ አዩሃን ሩሱል እያለ አላህ በክብር ነው በስማቸው የጠራቸው። ቦታ ለማስተዋወቅ ካልሆነ በስተቀር ሌሎችን ነቢያቶችን እንደጠራቸው አላህ ነቢዩን አልጠራም። ለምሳሌ ያ ኢብራሂም፣ ያ ሙሳ፣ ያ ዒሳ እያለ ነቢያቶችን በስማቸው ጠርቷል። ረሱልን ዓለይሂ ሰላቱ ወሰላም ግን ያ አዩሃን ነቢይ ያ አዩሃን ሩሱል እያለ ነው በስማቸው የጠራው ለማስተዋወቅ ነው። ሙሐመዱን ረሱሉላህ ሙሐመድ እኮ የአላህ መልእክተኛ ነው እያለ በዚህ መልኩ ለማስተዋወቅ ካልሆነ በስተቀር በስማቸው አላህ በዚህ መልኩ በኒዳ በጥሪ መልክ በዚህ መልኩ አልጠራቸውም። ስለዚህም ይህ ሰው እንደዚህ አትበል፣ ድምፅህን ዝቅ አድርግ፣ ተከልክለናል እኮ ወይ ሐከ ሲለው ይህ አዕራቢያውንም ስላላወቀ ወላሂ ላአግዱድ እኔ በአላህ ይሁንብኝ ጭራሽ አረ ዝቅ አላደርግም፣ ድምፄ ዝቅ በል ትለኛለህ እንዲህ አለ።
ነቢዩ ሰለላሁ ዐለይሂ ወሰለም የመጣውን ሰው እንዳመጣጥ ያስተናግዱት ነበር። ሽንቱን የሸና ነበር አይደል? መስኪን ላይ አራቢይ ነው እዛ ሐዲሱ የሚመጣው። ሲሸና ሰሃቦች ሲረብ ተውት አሉ። ተውት ይጨርሳሉ። ጨረሱ። ፊቅሁን አስተማሩ። ነጃሳው እንዲጠፋል ውሃ ባልዲ ደፉበት። አንድ ባልዲ ዋሉ። ጠሩትና ይሄ ቦታ እኮ የተገነባው አላህን ለመገዛት ነው፣ ለቁርአን ለዚክር ነው፣ ለዚህ አልተገነባም፣ ሽንት የሚሸናበት ቦታ አይደለም ብለው ረጋ ብሎ አስተማሩት። ከዛ ውዱ አደረገና ሰገደና እኔና ሙሐመድን ማረን፣ ከኛ ውጭ ያለውን ግን እንዳትምር አለው። አረብይ ስለሆነ የክፍለ ሀገር ሰው ነውና ምንድነው ንቃት ዒልም ሊጎል ይችላል፣ ምን ሊል ይችላል። እና ያን ሰው እንዳመጣጡ ማስተናገድ የአላህ ነብዩ ሰለላሁ ዐለይሂ ወሰለም የነብዩ ሰለላሁ ዐለይሂ ወሰለም ተስጦ ይሄ ነው። ያን ሰው በዚህ መልኩ አስተናገዱት። ከዛም ምን ጠየቃቸው? አልመርኡ ዩሂቡ አልቀውመ ወለም የልሐቁ ቢሂም፣ አንድ ሰው የሆኑ ሰዎችን ይወዳል ግን እነሱ ደረጃ ላይ አልደረሰም። ቃለ ነብዩ ሰለላሁ ዐለይሂ ወሰለም አልመርኡ መዓ መን አሐበ የውም አልቂያማ። ይሄ በጣም ብስራት ነው፣ አደጋም አለው። ብስራቱ ምንድነው? ደጋግ ሰዎችን የወደደ ሰው ብስራት ነው። ዓሊሚን የወደደ ብስራት ነው። ሰሃቦችን የወደደ ብስራት ነው። አነስ አለው አይደል እንዴ? እንደዚች ንግግር እኮ ይላሉ በሌላ ዘገባ አነስ እንደው አስደስቶን አያውቅም ማለት። ለምን? እኔ አለ ነብዩን እወዳለሁ፣ አቡበከርን እወዳለሁ፣ ዑመርን እወዳለሁ፣ እነሱ የሰሩትን ስራ እንኳን ባልሰራ ባልደርስም በመውደዴ ከነሱ ጋር ሆናለሁ አሉ አነስ ብኑ ማሊክ ታላቁ ሰሃቢ። ስለዚህ ውዴታህ ማንን ነው የምትወደው? የእውነት ያ ጥያቄ ነው። በተቃራኒ እግር ኳስ ተጫዋች ከወደድክ፣ ዘፋኝ ከወደድክ፣ አርቲስት ከወደድክ፣ ከአላህ መንገድ የሚያርቁ አካላቶችን ከወደድክ አልመርኡ መዓ መን አሐበ የውመል ቂያማ፣ የቂያማ ቀን ሰውየው ከወደደው ጋር ነው። ማን ነው ከዘፋኝ ጋር መቀስቀስ የሚፈልግ? ማን ነው ከመጥፎ ሰው ጋር መቀስቀስ የሚፈልግ? ሲጠየቅ ማንም አልፈልግም ነው የሚለው። ተግባራችን ሌላ ነው። ስለዚህ የምንወደው ማንን ነው መወደው? ራሳችን ልንጠይቅ ይገባል። ከዛ በኋላ ከዚህ ከማስተማር አልተወገዱም ብለው ያው የተውባ ርዕሳችን የሚገናኘው ስለ ተውባ ነው። ተውባ እንግዲህ በሩ ሊዘጋ የሚችለው ፀሐይ ከመግቢያዋ እስክትወጣ ነው። ፀሐያውን ስርዓቷን ጠብቃ የምትወጣው ከምስራቅ ነው። ነገ ግን እችን አቅጣጫ ቀይራ ትመጣለች። ማይቀር ነው። አላህ የነገረን ነቢዩ ሰለላሁ ዐለይሂ ወሰለም የነገሩን ነው። አነቢ سعيد بن مالك بن سنان الخدري رضي الله عنه أن نبي الله صلى الله عليه وسلم يا الله نبي صلى الله عليه وسلم من دزيالو قال كان في من كان قبلكم كان نبر في من كان أنت بستفيت نبر قبلكم بستفيت مال رجل عند سو نبر قتل 99 نفسا قتل قدل 99 نفسا 99 نفس قدل فاسأل طيق أن أعلم أهل الأرض كمدر لي عواقي ونن ዓሊም አሳዩኝ። ፈዱላ አላ ራሂብ የተባለውን ሰው አሳዩት። ፈስአለ ጠየቀ አን አዕለሚ አህሊል አርድ በምድር ላይ በጣም ታዋቂ እውቀት ያለውን ሰው አሳዩኝ ብሎ ሲጠይቅ ፈዱላ አመላከቱን አራ ራሂብ ማለት ዒልም የላቸውም ግን በቃ አላህን ይገዛሉ፣ ዚክር ዱዓ ያደርጋሉ። ምን ይላሉ ግን ምን የላቸው? ዒልም የላቸውም። በደንብ ያዙ ይህን ሐዲስ። ፈአታሁ መጣው እሱ ዘንድ ፈቃለ አለ ኢነሁ ነገሩ ቀተለ 99 ነፍሰን አንድ ሰው እኮ 99 ሰው ነፍስ ገለዋል። ፈሀል ለሁ ለሱ አለው ሚን ተውበቲን ከተውባ አለው እንደው በር ይገኝለታል አላህ ይምረዋል ተውባ ቢያደርግ ብሎ ጠየቀው። ይሄ ራሂብ ነው፣ ወንጀል አያውቅም። መግደል ማለት ለነሱ በጣም ከባድ ነውና ከባድ ነው። ነገር ግን ዓሊምና ራሂብ ዓሊምና ጃሂል ሁሌም አንድ አይደለም። ጃሂል ጋር ነው መጥቶ የጠየቀው። አላህ ይምረዋል ሲለው ላ አራ በጭራሽ 99 ነው እንዴት ተብሎ አሉ። ታዲያ ካልማረኛ አንተስ ፊት ለፊት ምን ትሰራለህ አለና ፈቀተለው እሱን ገደለው። ፈከመለ ቢሂ 100 በሱ 100 ሞላው። ثم አሁንም አልቻለም። በቃ መመለስ ይፈልጋል። ውስጡ ተውብት ይለዋል። ثم ከዛም ሰአለ ጠየቀና አዕለም አህሊ الارض በምድር ላይ አዋቂ የሆነ ሰው ነው እኮ የምፈልገው አሳዩኝ አላቸው። ፈዱላ አላ ረጁሊን ወደ አንድ ሰው አመላከቱት። ዓሊም የሆነ ፈቃለ አለው ኢነሁ እሱ ነገሩ እኮ እንዲህ ነው። ቀተለ 100 ነፍሲን 100 ነፍስ የገደለ ሰው አለ። ፈሀል ለሁ ሚን ተውበቲን ለሱ ከተውባ አለው አላህ ይምረዋልን አለው። ፈቃለ ዓሊም ምን አለው? ተስፋ ይሰጣል። ዓሊምን ጊዜ ዓሊም ጋር ብርሃን አለ። ልብ በል። ነዓም አሁን አለው ይህ ሰው እንግዲህ ተስፋ አገኘ። ወመን የሁሉ ማን ነው ለመሆኑ ግርዶም የሆነው በይነሁ በሱና ወበይነ ተውበቲ በተውበ መካከል ማን ነው ግርዶም የሆነው? አው አላህ ይምረዋል አለው።
ነገር ግን እንጠሊቅ ሂድ ተጓዝ ኢላ አርዲ ከዛ ወከዛ ኢላ አርዲ ወደዛ ምድር ከዛ ወከዛ እንዲህ የሚባል ምድር አለ ወደዛ ሂድ ፈኢነ ቢሃ በሷ ምድር ላይ ኡናሰን ሰዎች አሉ ያዕቡዱን አላህ ተዓላ አላህን የሚገዙ ፈዕቡድላህ መዐሁም ከነሱ ጋር ሆነ አላህን ተገዛ ፈዕቡድላህ አላህን ተገዛ መዐሁም ከነሱ ጋር ሆነ ወላ ተርጅዕ አትመለስ ኢላ አርዲካ ወደዝች ምድር ፈኢነሃ እቺ አሁን ያለህባት ምድር አርዱ ሱኢን የመጥፎ ሰዎች ምድር ናት። ግልጽ ነው። ዝሙት የሚሰራ ሰው እዛች አካባቢ ከተመለሰ የሚያስታውሰው ምንድን ነው? ዝሙቱና በልበል ነው የሚለው። ኸምር የሚጠጣ ሰው ጠጅ የሚጠጣ ሰው እዛች ቦታ ላይ ከተመለሰ አሁንም ጠጣ ጠጣ ነው የሚለው። ሰላትን አዘናግቶ ዲኤስቲቪ ቤትና ኳስ የሚልህ ጋር እዛ ጋር ከቀረብ አሁንም ወደዛ ነው የምትሄደው። ስለዚህ ያን ቦታ መተው አለብህ ነው መልእክቱ። ግልጽ ነው። ይህም ምን አለ? ወላ ተርጅዕ ኢላ አርዲካ ወደ ምድርህ አትመለስ ፈኢነሃ አርዱ ሱኢን እሷ የመጥፎ ሰዎች ምድር ናት አለው። ፈንጠለቀ መንገድ ጀመረ ተጓዘ ሐታ ኢዛ ነሰፈ ጠሪቃ መንገዱን ያካፈለ ጊዜ ግማሽ የደረሰ ጊዜ አታሁል መውቱ ሞት መጣበት። ለማንም አይቀርም። የዚህ ጊዜ ፈኽተሰመት ተከራከረች ፊህ በሱ ጉዳይ ላይ መላኢከቱ ረሕመቲ የእዝነት መላእክቶችና ወመላኢከቱ ልዓዛቢ የቅጣት መላእክቶች ማለት ነው። በጀነት የተመደቡና ለጀሃነም የተመደቡ ወደ ጀሃነም የሚከቱና ወደ ጀነት የሚከቱ መላእክቶች ማለት ነው። በሱ ተከራከሩ። ፈቃለት አለች መላኢከቱ ረሕማ የእዝነት መላእክቶች አሉ ጃአ መጥተዋል ታኢበን ተውባ አድርጎ ሙቅቢለን ቢቀልቢህ ኢለላህ ወደ አላህ በቀልቡ የተቀበለ ሆኖ መጥተዋል። ወቃለት መላኢከቱ ልዓዛቢ የቅጣት መላእክቶችም ደግሞ አሉ ኢነሁ ይህ ሰው እኮ ለም ያዕመል አልሰራም ኸይረን መልካም ስራን ቀጡ አንድችም አልሰራም። ፈአታሁም መጣቸው መለኩን መላይካ መጣ ፊ ሱረቲ አደሚይ በሰው በአደም ልጅ ሱራ ማለት ነው። መላእክቶች በየትኛውም ነገር አላህ በቃ ወፍቋቸዋል፣ ይቀያየራሉ። ነቢ ስ ስለም ዘንድ የሚመጣ ነበር አደለ? አንዱ ሰሓባ መስሎ ይመጣ ነበር መላይካ ጅብሪል ማለት ነው። ፈጀዓሉሁ በይነሁም በማዕከላቸው እንዲያደርጉ አይ ሐከመን ፍርድ እንዲሰጣቸው መጣ። ፈቃለ አለ ቂሱ መትሩ ማ በይነ አርደይኒ በሁለቱ ምድሮች መካከል መትሩ ፈኢላ አዩሁማ ካነ አድና ወደ የትኛቸው የበለጠ ቀረብ እንዳለ ያንን መትሩና ፈሁወ ለሱ ይሆናል። ፈኢላ አዩሁማ በየትኛው ወደ የትኛቸውም ካነ ከሆነ አድና የቀረበ እንደሆነ ፈሁወ ለሱ ይሆናል። የመጣበት የተነሳበት ከቀረበ የጀሃነም ይሆናል። ወደሚሄድበት ከቀረበ ደግሞ ወዴት ይሆናል? የጀነት ይሆናል አላቸው። ፈወጀዱሁ አገኙት አድና የቀረበው ነው ኢለል አርዲ ወደ ምድር አለቲ ያች አራደ ወደ ፈለጋት ምድር ፈቀበደትሁ ልመላኢከቱ ረሕማ የእዝነት መላእክቶች ያዙት ተቀበሉት። ሙተፈቁን አለይ ወፊ ሪዋየትን ፊ ሰሒሕ በሰሒሕ በተዘገበው ሌላ ዘገባ ፈካነ ነበረ ኢለል ቀርየቲ ሳሊሐቲ ወደ ደጋጎች ቦታ አቀረበ የቀረበ ነበር ቢሽብሪን በስንዝር ፈጁዒለ ሆነ ሚን አህሊሃ ከነሱ ከጀነት ሰዎች ሆነ ማለት ነው። ወፊ ሪዋየትን በሌላ ዘገባ ፊ ሰሒሕ ፈአውሐ አላሁ ተዓላ አላህ ወሕይ ያደረገ መልእክት ላክ ኢላ ሃዚሂ ወደዚችን ወደ መጣበት አንተ ባዓቲ ራቅ ቢያላት የተነሳባትን ወኢላ ሃዚሂ ወደዚችኛ ደግሞ አንተ ቀረቢ ቀረብ ቢያላት ወደሚሄድበት ወቃለ ቂሱ አለ መትሩ ማ በይነሁማ በመካከላቸው ፈወጀዱሁ አገኙት ኢላ ሃዚሂ ወደዚህ ወደ መጣበት አቅረበ ቢሽብሪን በስንዝር የቀረበ ሆኖ ፈጉፊረ ለሁ ለሱ ተማረ። ወፊ ሪዋየቲን ፈአና ቢሰድሪሂ ነህወሃ ወደሚሄድበት አቅጣጫ በደረቱ ምን አለ ተፋቆ ቀረበ ይላል። ማብራሪያውን በሚቀጥለው እናያለን። ሀዛ ወሰለላሁ ዐላ